ሰላም ሰላም የስሬል ቲዩብ ቤተሰቦች ዛሬ ይዤላችሁ የመጣሁት እያንዳንዱ ትንፋሻችሁ ላይ ፍርሃትን የሚዘራ በዱር እንስሳ መካከል የሚደረግ የህይወትና የሞትን ትግል የሚያሳይ እጅግ አጓጊ ፊልም ነው። ፊልሙ የሚጀምረው በደቡብ አፍሪካ ጥቅጥቅ ያለ ጫካ ውስጥ ነው። በምሽቱ ጨለማ ውስጥ ህገወጥ አዳኞች መኪናቸውን ይዘው አንበሶችን እያደኑ ነው። እነዚህ ሰዎች ለአንበሳው ቆዳና ጥርስ ብቻ ብለው መላውን የአንበሳ መንጋ በጥይት ይጨርሱታል። ነገር ግን ያላስተዋሉት አንድ ትልቅ ነገር አለ። ከመንጋው መካከል አንዱ እጅግ ግዙፍና አስፈሪ ወንድ አንበሳ አምልጧል። ይህ አንበሳ ቤተሰቦቹ በሰዎች ሲጨፈጨፉ በዓይኑ አይቷል። ስለዚህም በውስጡ ለሰዎች ያለውን ፍቅር ወደ ከባድ በቀል ቀይሮታል። አንበሳው በቁጣ ከጨለማው ውስጥ ዘልቆ በመውጣት አዳኞቹን አንድ በአንድ መብላት ይጀምራል። ጫካው በሰው ደምና በለቅሶ ይሞላል። ይህ አንበሳ አሁን ተራ አንበሳ አይደለም፣ ሰውን ብቻ ለማደን የመጣ የጫካው ጋኔን ሆኗል። ከዚህ አስፈሪ ትዕይንት በኋላ ታሪካችን ወደ ዶክተር ናቴ ሳሙኤል ይወስደናል። ናቴ በቅርቡ ባለቤቱን በካንሰር በሽታ ያጣ የሕክምና ዶክተር ነው። ባለቤቱ ከመሞቷ በፊት ከሷ ጋር ተጣልቶ ስለነበር ልጆቹ በተለይም ትልቋ ልጁ ሜር በአባቷ ላይ ከፍተኛ ቂም ይዛለች። ናቴ ከልጆቹ ጋር ያለውን የተበላሸ ግንኙነት ለመጠገን እና የደረሰባቸውን የሐዘን ስሜት ለመቀነስ ወስኖ ልጆቹን ሜርን እና ታናሽ እህቷን ኖርዌይን ይዞ ወደ ደቡብ አፍሪካ ይመጣል። ይህ ቦታ የሟቹ ሚስቱ የትውልድ ሀገር ነው። በአየር ማረፊያ ሲደርሱ የናቴ የድሮ የልብ ጓደኛ የሆነው ማርቲን ይቀበላቸዋል። ማርቲን በዚህ ሰፊ የዱር እንስሳት ክልል ውስጥ የሚሰራ የጥበቃ ባለሙያ ነው። ማርቲን ቤተሰቡን ወደ ሰፊውና ውብ ወደ ሆነው መኖሪያ ቤቱ ይወስዳቸዋል። በዚህ ምሽት ናቴና ልጆቹ ስለ እናታቸው እያሰቡ ፎቶግራፎቿን እያዩ ትዝታቸውን ያድሳሉ። ነገር ግን በመካከላቸው ያለው የቤተሰብ ስብራት ገና አልቀነሰም። ናቴ ልጆቹን ለማስደሰት ብሎ ነገ ጠዋት ወደ ጫካው ልዩ ጉብኝት እንደሚያደርጉ ቃል ይገባላቸዋል። በማግስቱ ጠዋት ማርቲን ልዩ የሆነውንና ለተራ ጎብኚዎች የተከለከለውን የጫካ ክፍል ሊያሳያቸው መኪናውን አስነስቶ ጉዞ ይጀምራሉ። መጀመሪያ ላይ ጫካው በጣም ሰላማዊና ማራኪ ነው። በተለይ ማርቲን ወደሚወዳቸውና ገና ከልጅነታቸው ጀምሮ አሳድጎ ወደ ጫካው ወደ ለቀቃቸው ሁለት ትላልቅ ወንድ አንበሶች ዘንድ ይወስዳቸዋል። እዚህ ጋር የሚገርም ትዕይንት እናያለን። አንበሶቹ ማርቲንን ሲያዩት እንደ ድመት በደስታ ይላፉታል። ናቴና ልጆቹ ይህንን ሲያዩ በጣም ይደነቃሉ። ማርቲን አንበሶችን እስካልነካቸው ድረስ ቤተሰብ ናቸው ይላቸዋል። ነገር ግን ይህ ደስታ ረጅም ጊዜ አይቆይም። ወደ ጫካው ጠለቅ ብለው ሲገቡ በአካባቢው የሚኖሩ አንድ መንደር ያገኛሉ። ማርቲን ሰዎቹን ሊጠይቅ ወደ መንደሩ ሲገባ የሚያየው ነገር ግን ሰቅጣጭ ነው። መላው የመንደሩ ነዋሪዎች በአሰቃቂ ሁኔታ ተጨፍጭፈው ሞተዋል። አስገራሚው ነገር ግን ንብረታቸው ወይም ከብቶቻቸው አልተነኩም። አንበሳው ለአደን ቢሆን ኖሮ የበላውን በልቶ የተረፈውን ይተው ነበር። አሁን ግን ሰዎቹ ብቻ ተለይተው ተገለዋል። ማርቲን የቆሰሉ ሰዎችን ፍለጋ በድንጋጤ ሲሮጥ አንድ ሊሞት የተቃረበ ሰው እሱ ጋር ሊል ነው ሁሉንም ገደላቸው ብሎ ይሞታል። ማርቲን ይህንን ሥራ ህገወጥ አዳኞች ሳይሆን አንድ ያበደና የተቆጣ ብቸኛ ገዳይ ወይም አንበሳ እንደሆነ ይረዳል። ማርቲን ነገሩ አደገኛ መሆኑን ስላወቀ ናቴና ልጆቹን መኪናው ውስጥ እንዲቆዩ ነግሮ እሱ ጠመንጃውን ይዞ አንበሳው የት እንዳለ ለማየት ጫካው ውስጥ ይገባል። ናቴ መኪናው ውስጥ ሆኖ በሬዲዮ ማርቲንን ለማግኘት ይሞክራል። ነገር ግን ምንም መልስ የለም። ልጆቹ በጣም መፍራት ይጀምራሉ። ድንገት ከሩቅ የጠመንጃ ድምፅ ይሰማል። ከዚያም ማርቲን በሬዲዮ ናቴ መኪናውን ይዘህ ጥፋ፣ አካባቢው አደገኛ ነው ብሎ ይነግረዋል። ናቴ ጓደኛውን ማርቲንን ለመርዳትና ምን እንደተፈጠረ ለማየት በጥንቃቄ ከመኪናው ይወርዳል። ትንሽ እንደተጓዘ ማርቲን በከባድ ሁኔታ ቆስሎ እግሩ ተሰብሮ ከአንድ ገደል ስር ወድቆ ያገኘዋል። ማርቲን አንበሳው እያደነን ነው፣ እንደ ማጥመጃ እየተጠቀመብኝ ነው፣ ወደ መኪናው ተመለስ ብሎ ይነግረዋል። ናቴ ወደ መኪናው ለመሮጥ ሲሞክር ድንገት የአስፈሪ ግዙፍ አንበሳ ከቁጥቋጦ ውስጥ ብቅ ይላል። አንበሳው ተራ አንበሳ አይመስልም። አካሉ በሙሉ በቁስልና በደም የተሸፈነ፣ አይኖቹ በቁጣ የቀሉ ናቸው። አንበሳው ናቴን ሊበላው ይሮጣል። ናቴ በሕይወቱ ሮጦ የማያውቀውን ሩጫ በመሮጥ ድንገት መኪናው ውስጥ ገብቶ በሩን ይዘጋል። አንበሳው መኪናው ላይ በኃይል ይጋጫል። ከባድ ግብግብም ይፈጠራል። አንበሳው ሊበላቸው እየሞከረ ሳለ የናቴን እግር ይቧጭረዋል። በዚህ ከባድ ድንጋጤ ውስጥ ሜር በከፍተኛ ፍጥነት መኪናውን ነድታ ከአንድ ዛፍ ጋር ታጋጨዋለች።
መኪናው ከተጋጨ በኋላ አንበሳው ለጥቂት ቢርቅም ተመልሶ መምጣቱ ግን አይርቅም። በዚህ ጊዜ ናቴ አንበሳውን በማደንዘዣ ጠመንጃ ለመምታት መኪናው አናት ላይ ወጥቶ ይቆማል። ናቴ በስናይፐር እየፈለገ ባለበት ሰዓት ሜር ማርቲንን ለመፈለግ ወደ ጫካው ትሄዳለች። ምክንያቱም በመገናኛ ሬዲዮ ሲያወሩ ማርቲን ከባድ ጉዳት እንደደረሰበት ሰምታ ነበር። ናቴ መኪናው ላይ ቆሞ ሳለ ከጀርባው ከነበረው የድንጋይ ኮረብታ ላይ አንበሳው ድንገት ዘሎ ይመጣበታል። ናቴም አንበሳው መሬት ላይ ይወድቃሉ። አንበሳው ናቴን ሊበላው ሲል ናቴ ሸሽቶ መኪናው ስር ይገባል። አንበሳው ከመኪናው ስር እጁን እያስገባ በጥፍሮቹ ሊቧጭረው እና ሊይዘው ይሞክራል። በዚህ አስፈሪ ሰዓት ትንሿ ልጁ ኖርዌይ ጀግንነት ታሳያለች። የማደንዘዣ መርፌውን በእጇ ይዛ አንበሳውን በኃይል ትወጋዋለች። አንበሳውም ህመሙ ስለበረታበት ለጊዜው ከአካባቢው ይሰወራል። ወዲያውኑ ሜር ማርቲንን በከባድ ሁኔታ እግሩ ላይ ጉዳት ደርሶበት ተሸክመው ትመጣለች። ሁሉም ተሰባስበው ማርቲንን ለማከም ጥረት ማድረግ ይጀምራሉ። አሁን ቀኑ አልፎ ምሽት ሆኗል። ጫካው ይበልጥ ያስፈራል። በጨለማው ውስጥ የጫካው ሽፍቶች ወይም ህገወጥ አዳኞች ይመጣሉ። ከሽፍቶቹ አንዱ የመኪናውን በር ሲከፍት ማርቲንን ያየዋል። ማርቲን የጫካ ጠባቂና አስጎብኚ ስለሆነ የእሱን ህገወጥ ሥራ እንደሚያውቅ ስላወቀ ይደነግጣል። ወዲያውኑ ናቴ ላይ ሽጉጥ ይደቅንበታል። ልጆቹንም ሊወስዱ ይፈልጋሉ። ነገር ግን በጫካው ውስጥ ጩኸትና ግርግር ሲፈጠር ያቆሰሉት አንበሳ ከተደበቀበት ወጥቶ ሽፍቶቹን በኃይል ማጥቃት ይጀምራል። ሽፍቶቹ አንበሳው ላይ ቢተኩሱም ሊገሉት ግን አልቻሉም። ናቴ ይህንን ግርግር በመጠቀም ለማምለጥ የሽፍቶቹን መኪና ቁልፍ መፈለግ ይጀምራል። ነገር ግን ቁልፉ በቀላሉ ሊያገኘው አልቻለም። ቁልፉን የያዘው ሽፍታ ወደ ኩሬው አካባቢ ሸሽቶ ነበር። ናቴ በከፍተኛ ሁኔታ ወይም ጥንቃቄ ሬሳዎችን እየፈተሸ ቁልፉን ሲፈልግ ኩሬው ጋር ይደርሳል። ነገር ግን ቁልፉን ከማግኘቱ በፊት አንበሳው ይደርስበትና ናቴ ኩሬው ውስጥ ገብቶ የሚያሳልፍበት እጅግ በጣም ሰስፔንስ የሆነ የፊልም ክፍል ይታያል። ናቴ ከኩሬው ከወጣ በኋላ ቁልፉን ያገኘውና ወደ መኪናው ሊመለስ ሲል አንበሳው ቀድሞ ወደ መኪናው ሄዶ ልጆቹንና ማርቲን ያሉበትን መኪና ያጠቃል። በመጨረሻ ማርቲን አንበሳውን ለማጥመድ መኪናው ውስጥ ያስገባዋል። ልጆቹን ከመኪናው ካወረደ በኋላ ማርቲን መኪናውን ወደ ገደል ይከሰክሰዋል። አንበሳው መኪናው ውስጥ አብሮት ስለነበር አብረው ገደሉ ውስጥ ይወድቃሉ። መኪናው ከተከሰከሰ በኋላ ያ የማይሞተው አንበሳ አሁንም ተነስቶ ማርቲንን ሊያጠቃው ሲሞክር በመኪናው ቤንዚን ምክንያት ላይተር ይለኩስና አካባቢው በሙሉ በኃይል ይፈነዳል። ናቴ ሲመለስ ልጆቹን ወደ ሽፍቶቹ መኪና ውስጥ ገብተው ስለነበር እዛ ያገኛቸዋል። በማግስቱ ጠዋት ናቴ የሽፍቶቹን መኪና አስነስቶ ማሽከርከር ይጀምራል። የሚሄዱትም ወደ አንድ ለእረፍት የተዘጋጀ ወደ ተቆለፈ የጫካ መጋዘን ነው። ናቴና ልጆቹ የደረሱበት ቦታ የተተወና አሮጌ ህንፃ ነበር። ናቴ በጣም ደም እየፈሰሰው ነው። ልጆቹም ቆስለዋል። ናቴ አንበሳው እስከ መጨረሻው እንደማይተዋቸውና ተከትሏቸው እንደሚመጣ ያውቃል። ስለዚህም ለአንዴና ለመጨረሻ ጊዜ ይህንን ታሪክ ለመቋጨት ይወስናል። ልጆቹን በአንድ አስተማማኝ ክፍል ውስጥ ይቆልፍባቸዋል። እወዳችኋለሁ፣ ምንም ቢሆን ከዚህ እንዳትወጡ ይላቸዋል። ናቴ አንበሳውን እየተከላከለ ወደ መጀመሪያ ክፍል ያየናቸው የማርቲን ጓደኛ የሆኑት ሁለት ወንድ አንበሶች ክልል ውስጥ ያስገባዋል። እዚህ ጋር በሰውና በጫካው ንጉሥ መካከል የሚደረግ እጅግ አስደናቂ ፊልሚያን እናያለን። ናቴ ተራ ዶክተር መሆኑን ትቶ ልጆቹን ለማዳን ሲል እንደ አንበሳ ይዋጋል። ነገር ግን የሰው ልጅ ጉልበት ከአንበሳ ጋር ሊስተካከል አይችልም። አንበሳው ናቴን መሬት ላይ ጥሎ ይቦጫጭረዋል። ያ የተቆጣው አንበሳ ናቴን ሊገድለው ሲል የቦታው ባለቤት የሆኑት ሁለቱ ወንድ አንበሶች የሌላ አካባቢ አንበሳ በእነሱ ክልል ውስጥ መግባቱን ያያሉ። ለአንበሳ የድንበር ጉዳይ ትልቅ ነው እና ሁለቱ አንበሶች ናቴን ትተው ወደ መጤው አንበሳ ይሮጣሉ። ናቴ በደም ተለውሶ መሬት ላይ ወድቆ ይህንን ትዕይንት ያያል። ሁለቱ አንበሶች ያንን ያበደ አንበሳ በጋራ በመሆን ያጠቁታል። በስተመጨረሻም ይገድሉታል። በቀል የወለደው አስፈሪው አንበሳ ታሪክ እዚህ ላይ ያበቃል። ፊልሙ የሚያበቃው ናቴ ሆስፒታል ውስጥ ተኝቶ ከቆሰለበት ሲያገግም ነው። ልጆቹ አባታቸውን በኩራትና በፍቅር ያቅፉታል። ይህ ጉዞ ሕይወታቸውን አደጋ ላይ ጥሎት የነበረ ቢሆንም በሌላ በኩል ግን የተበታተነውንና እርስ በእርስ ተራርቆ የነበረውን የሳሙኤልን ቤተሰብ መልሶ አንድ አድርጎታል። ሜር አባቷ ለነሱ ሲል ሕይወቱን አሳልፎ ለመስጠት የቆረጠ ጀግና መሆኑን አምናለች።
ይህንን ፊልም ከወደዳችሁት ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ የትኛውን ፊልም ማጠቃለያ እንድሰራላችሁ ትፈልጋላችሁ? ኮሜንት ላይ አስቀምጡልኝ። እስከሚቀጥለው ቪዲዮ ድረስ ቸር ሰንብቱልኝ።